ይሄ መጀመሪያው ፋይል ነው። ይሄ መጀመሪያው ሚስጥር ነው። እንደውም አቅቶሽ ነበር መጀመሪያ ሰሞኑ መድኃኒቱ ራሱ ግራ ተጋብተሽ ነበር አንቺ ራስሽ። አሁን ከሳሽ እሱ በነገር ነው ያከሱኝ አለች። በነገር ነው ያከሱኝ፣ ወሬ እያወሩ ነው የከሳሁት፣ ወሬ እየተወራ ነው የከሳሁት አልሽ። ከሳሹ እንጂ ምን ጎሎብሽ ትከሻለሽ? ምትሰማ ከሆነ ስማ፣ ምትሰማ ጆሮ አለ አይደል? ስማ እስቲ ስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ሚስጥሩን ላወጣ ተገኝቻለሁ ባዩ ምክንያት። አንቺ ነሽ የገፋፋሽኝ እንጂ እኔ መናገር ፈልጌ አይደለም። ነገሩን ጸባይሽን ታስተካክያለሽ አላወጣብሽም ብዬሽ ነበር፣ አላስቀምጣለሽ። እንዳወጣው ፈልገሻል መሰለኝ። አንቺም አስሪ ጭራሽ ልትደበድቢ። ወይኔ እኔማ አጠር ስለምን ነው እንጂ ትንሽ ብደርስብሽ ለጋሽ ነበር መጥቼ። እንዴት ነው የሚያደርግሽ? ከመጨረሻው ድረስ ተከታተሉኝ፣ ሰብስክራይብ እያደረጋችሁ። ዛሬ ልነግራችሁ የመጣሁት አውጪ ባላችሁ መሰረት ሚስጥሯን ላወጣላችሁ ነው የመጣሁት። እናንተን ተማምኜ ነው የማወጣው። አለን አውጪ በርቺ ስላላችሁኝ ነው ሚስጥሩን ላወጣ የመጣሁት። አንድ ሁለት እያልኩኝ ሁሉንም ቀስ በቀስ ነግራችኋለሁ። እናንተ ብቻ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ፣ አግዙኝ። በቅርብ ጊዜ ውስጥ እያደገፋችሁኝ ሰብስክራይብ እያደረጋችሁ ላላችሁም ሰዎች ከልብ አመሰግናለሁ ስላበረታታችሁኝ። እናንተም ለሰጣችሁኝ ፍቅር ከልብ አመሰግናለሁ። ሰው እንግዲህ ዛሬ የምነግራችሁ ያዩን ጉድ ነው። በነገራችን ላይ የሰይድ እህት ራሱ ደውላልኝ ብዙ ነገር ብላኛለች። ብዙ ነገር በጣም ብዙ ነገር ነግራኛለች። እኔም እናንተ የምትሉኝንም እየሰማው እኔ ጋር ያለውንም ነገር በማውጣት የምችለውን ነገር በሙሉ በማድረግ ሰይድ ነፃ እስኪወጣ ድረስ ከጎኑ ለመቆም ራሴን በደንብ አዘጋጅቻለሁ። የሚመጣብኝን ኃላፊነት ነገሮች በሙሉ በትልቅ ኃላፊነት ለመውሰድ ዝግጁ ነኝ። ምንም ነገር አልፈራም አሁን ላይ። እና አዩ የድሮ ቤቴ መስዬሽ ነው አስሬ ሰው እያስላክሽ ሰው ምናምን እያስከታተልሽ በሰውም በህፃንም የምታስጠሪኝ አከራዮቼ ነግረውኝ ነበር። እኔ እድሜ ለኡመር አሁንም እድሜ ለኡመር። ይሄን ዩቲዩብ ከፍቶልኝ ይሄው ቤቴ ከቤቴ ሳልወጣ አድራሻዬን ቀይሬ እሷ ከምታውቀው ሰፈር በሙሉ እርቄ ቤቴ ቁጭ ብዬ ነው ሁሉንም ፋይል ማወጣው። አንቺ ግን ቢልልሽ የድሮ ቤቴ እየተከታተልሽ እየመጣሽ ምን ልታረጊ ነው? ብትመጪ ሰው አለ እንግዲህ ሰው ያለ መቼም ምን ታረጊኝ ነው? አንቺን እኮ ማቀሽ አዩ ሰይድን ሳታገቢው በፊት ምንም ነገር ሳታረጊ ድሮ በጣም ጥሩና ጨዋ በነበርሽበት ሰዓት ነው ማቀሽ። ያኔ ነው ማቀሽ። አሁን ግን እኔ አላቀሽ። የኔ ጓደኛ አይደለሽም። አሁን ሌላ ነገር ውስጥ ገብተሻል። ጭንቅላትሽ በትክክል እየሰራ ስላልሆነ የገዛ ጓደኛሽን ምን ለማስደረግ ነው ቤት ድረስ የሀገር ሰው የምትልኪው? በቀን 3-4 ሰው ነው የሚመጣው አለችኝ አከራይ። ምንድነው? ለምን ፈልገውሽ ነው? ከ4 ሰው ከ5 ሰው በላይ ነው የሚመጣው ቤትሽ። እኔ ቤቴን ከለቀኩ ቆየው። እድሜ ለኡመር ቤትን ፈልጎ ያገኘልኝ እሱ ነው ከአካባቢው እንድርቅ ያደረገኝ። እድሜ ለኡመር ኡመርን በጣም ሁሌም ሳመሰግነው ሳከብረው ከሱ ሲደግፈኝ እኖራለሁ። ምንም አታመጪም አንቺ። እና ዳይራም ደውላልኝ ሁሉንም ነገር አውርታኝ ነበረ፣ ብዙ ነገር ነግራኝ ነበረ። እና በመተጋገዝ ሁሉም ነገር ለመፍታት እንሞክራለን ተባብለናል። ሁላችንም ደግሞ ከተደጋገፈን አዩ የሱ ቤተሰቦችም እህቶችም እኔም ኡመርም ሁላችንም ከተደጋገፈን ማለት ነው ምንም አታበጭም። አንቺ ላይ ያለው ጂኒ ሰላምን ፍቅርን አይፈልግም፣ ጦርነትን ጸብን ምናምን ነው የሚፈልገው። አንቺ ላይ ያለው ጂኒ በምንም አይለቅም። ሱመያና ሰይድ ግን ታርቀው ልጃቸውን በፍቅርና በሰላም ማሳደጋቸው አይቀርም። ሰይድ ሁሉንም ነገር እናገራለሁ ባልኩት መሰረት እየተናገርኩ ነው። ምትሰማ ከሆነ ስማ፣ ምትሰማ ጆሮ አለ አይደል? ስማ እስቲ ስማ። ከኔጋ አብረን እያለን ጓደኛ እያለን ማለት ነው አሜሪካ በዋትስአፕ የምታወራው ልጅ አለ። በዋትስአፕ አውርታው አንተ የምትመጣ ሰሞን ቪዲዮም ሁሉም ነገር ይደላለታል። እሱም ብሎክ ታደርገዋለች። ከዛ በኋላ ነው እንደገና ይቅርታ ጠይቃ ድጋሜ የምታዋራው። እኔ ራሱ ጽፍላት ነበር። እሱ አንዳንዴ ስራ ትሰራ እንደዚህ በይልኝ ሁዳ ስትለኝ እሺ ብዬ ጽፍላት ነበር። ይሄ መጀመሪያው ፋይል ነው። ይሄ መጀመሪያው ሚስጥር ነው። አግብተሽ ልትሄጂ እንደምትወልጂለት፣ በጣም እንደምታፈቅሪው፣ በጣም እንደምትወጂ ስፍስፍ እንደምትይለት፣ ያለሱ መኖር እንደማቺ ብዙ ጊዜ ነግረሽዋል። እንግዲህ ለአሜሪካው ባልሽ አቡ ትዝ ይልሻል። ግን አዩ
አሜሪካን እንዴት እንደምትወጃት እኮ በጣም ነው እኮ አሜሪካን የምትወዳት በጣም ወይኔ ለአሜሪካ ያላት ፍቅር እንደው ሌላ ሰዎችን ራሱ እንደዚህ የምትወድ አይመስለኝ አሜሪካ ለመሄድ ያላት ፍቅር የአሜሪካ ባሏ ራሱ ያውቃል እንዴት እንደምትወዳት እኔና ሀገሩን ነው የምትወጂ ይላታል አንዳንዴ እና ደግሞ ሰይድ እየሰማከኝ ከሆነ አዳምጥ አሜሪካ 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 አሜሪካን ያለው የሚወድሽ የሚያፈቅርሽ አንቺም ለሱ ቆንጆ ቦታ ያለሽ ልጅ ስትጀናጀኑ ምናምን ነው ለመጀመሪያ ቀኑ ላዛች ክፍል የነገርሽኝ ይሄ ልጅ እኮ በጣም ነው የሚያፈቅረኝ በጣም ነው የሚወደኝ አግብቶ ሊወስደኝ ይፈልጋል ምን ይሻላል ብለሽ ሁላ ማክረሽኝ እኔም እንደ ሐሳብሽ ብዬሽ ነበረ በሰዓቱ አንቺ ግን አሜሪካ ላይ በጣም ትልቅ ፍቅርና ቦታ ስላለሽ ረጅም ጊዜ ከዛ በኋላም በጣም ታወሩ እንደነበር ምናምን ረጅም ጥሩ ሰው እንደሆንሽ ካወኩ በኋላ አግብቼሽ ወስድሻለሁ ብሎሽም ቃል ገብቶልሽም እንደነበር ነግረሽ ነበረ ሌላው ደግሞ ከሰይድ ጋር ከሆንሽ በኋላ እኔ ቪዲዮን ባላየው እኮ ችግር የለውም ነበር ግን እንኳን ማየውት አላህ ሲያጋልጥሽ እኔ ልጅ መውለድ ፈልጋለሁ ግን ምናምን አልሽ ውለጂልኝ አንቺ መውለድ አፈልጊኝ በቃ ምናምን ሲል እውነቱን ነው እሱ አንድ ልጅ መወልዶ በ1 ሚሊዮን ከሰጠኸኝ በደንብ ብር ካስገባህልኝ በኋላ ነው ምናምን እሱ ልክ ነሽ ብለሻል አንቺ ስለማትፈልጊ ነው ልጅ ሲጀመር አንቺ ከሰይድ ልጅ መውለድ የሚባል አፈልጊ ሲቀጥል መርፌ አልተወጋሁም ምናምን አቤት ውሸትሽ አብረን አይደል እንደሄደን መርፌ ተወጋሹ የእርግዝና መከላከያ በዚህ ልክ ትቀደጃለሽ ቅድድያሽ ቀዳዳ አብረን ሄደን አይደል መርፌ የሶስት ወር ያብረን ሄደን ተወክተሻል በየ3 ወሩ የእርግዝና መከላከያ ዶክተሩን ራሱ አናግረሻል ነበር እንዴ ባለቤቴን ይዞ ከመጣው ድንገት ይዞ ከመጣው ምንም ነገር አትጠቀምም እሷ እንደውም እየመጣች መውለድ ፈልጋለሁ እንዴት ነው መውለድ የምችለው ብላ ንገርልኝ አይኔ ያየ ብር አልሰጠሽው እሱ እንደዚህ አይነት ነገር የሥራ ሙያዬ ፈቅድ ምናምን ሲልሽ ዝም በል ያዝችን ከደሞዙ ይበልጣል የሰጠሽው በህይወቱ ዶክተሩ እንደዛ አግኝቶላ የሚያውቅ አይመስለኝም እኔ አረሽ አላት እኮ ወደ አረሽ ችግር የለውም አላት ዶክተሩ አፋዝ ያዘች ዶክተሩን እዛ ዶክተር ጋር ልትወስዱ መሰለኝ ሰይድን ድንገት ከወሰድካት ሌላ ሐኪም ቤት ወሰዳት እዛ ሐኪም ቤት እንዳትወስዳት እሷ ምትልህ ሆስፒታል እንዳትወስዳት በፍጹም አንተ በራስህ ፈልገው ወሰዳት ምናልባት እንኳን አንተ እንዴት አርገህ ታዛታለህ እሷ ነች የምታዝክ ግን አንቺ እኔኮ ወይኔ ያንቺ ቅድድነት አሁን ደግሞ ከፋ መርፌ ስትወጊ አይኔ አብሬሽ እንጂ እንደውም አቅቶሽ ነበር መጀመሪያ ሰሞኑ መድኃኒቱ ራሱ ግራ ተጋብተሽ ነበር አንቺ ራስሽ አብዝተሽ ከአቅምሽ በላይ መርፌ ትወጊያለሽ ያው ከሳሽ ድሮ ወፍራም ነበርሽ ደህና ነበርሽ አሁን ከሳሽ እሱ በነገር ነው ያከሱኝ አለች በነገር ነው ያከሱኝ ወሬ እያወሩ ነው የከሳውት ወሬ እየተወራ ነው የከሳውታልሽ መርፌሽን እየተወጋሽ መከላከያሽን 10 እየተወጋሽ ነው የከሳሽው እንጂ ምን ጎሎብሽ ትከሻለሽ አሁንም አልተውም ካልሽ ብዙ ያልነገርኳችሁ ነገር አለ ቤተሰቦቼ ገና ምናግራችሁ ነገር አለ አሁንም አንቺ አልተውሽም ካልሽ አዩ አንቺን ማለት ነው ሰይድ ምን ሆኜ ነው ካዩ ጋር የነበርኩት ብሎ እንዲንገሸገሽ ነው ማረገው ለሱ ማለት ውድና የተከበራችሁ ቤተሰቦቼ በጣም ትንሽ ነገር ነው የነገርኳችሁ በጣም ትንሽ ነገር ነው የነገርኳችሁ ገና ብዙ ምናገረው ነገር አለ ብዙ እናንተም ካበረታታችሁ አውጪ ብላችሁ ካበረታታችሁ እኔም ማውጣቴን ቀጥላለሁ አሁን ምፈራው ነገር ራሱ የለም አልፈራም ምንም ማለት ነው ምንም አልፈራትም ሰብስክራይብ እና ላይክ ያረጋችሁ ለአዩ እንዲደርስ አድርጉልኝ በድጋሚ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ